ሃሌሉያ ሃሌሉያ። ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ ፊታችን ስለተቀበልክ ማለዳ ማለዳ ምህረትህ አዲስ ታማኝነትህ ብዙ ስለሆነ ከምህረትህ ከይቅርታ ከታላቅ ፍቅርህ የተነሳ ዛሬም በህልውና ውስጥ ልትቀበለን ስለወደድክ እናመሰግናለን። በዚህ ሰዓት ያልታሰበች ነፍስ ስለሌለች በዚህ ሰዓት ያልተጎበኘች ነፍስ ስለሌለች በጌታ በኢየሱስ ስም እናመሰግናለን። ሰማያት በላያችን ላይ በኢየሱስ ጌታ ስም የተከፈቱ ይሆነው። በህልውና ውስጥ እንሆናለን። ማጽናናትህ ያገኘን፣ መፈወስህ ያገኘን፣ ማበርታትህ በሁለንተናችን ላይ ይለቀቅ። የክፉ አሰራር ክፉ የደረገው ነገር ሁሉ በኢየሱስ ጌታ ስም የፈረሰ ይሆን። ለሕዝብህ መታነጽ እግዚአብሔር ሆይ ላንተ ክብር ለጠላት መዋረድ ይህ ማለዳ እንዲሆን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ይባርካችሁ። በጸሎት መንፈስ ሆነን ቁጭ እንላለን። ጌታን የምናመልክበት ሰዓት ነው። በዝማሬ ደግሞ አንደበቶቻችን ከፍተን ጌታን የምናከብርበት ሰዓት ነው። ሃሌሉያ። የተማረ ሰው ጌታን ያመሰግናል። ምህረት የበዛለት ይቅርታ የተደረገለት የጌታን ደግነት ያየ በዚህ ሰዓት ጌታን ያመሰግናል። የጌታ ቃል እንደዚህ ብሎ ይናገራል። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚህ ዓለም ገዦች አንድ እንኳን ይህን ጥበብ አላወቀም። አውቀው ቢሆንስ የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። እግዚአብሔር የተባረከ ይሆን። ዓይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበው የምስጢር ጌታ የናዝሬቱ ኢየሱስ በእኛ ውስጥ መኖሩ ነው። አሜን። ይሄ የሚያስደንቅ የዓለም ሕዝብ፣ የዓለም ነገስታት፣ የዓለም ጠቢባኖች ሊያውቁት ሊረዱት ያልቻለ እውነት የናዝሬቱ ጌታ ኢየሱስ በልባችን አለ። አሜን። እግዚአብሔር ይባረክ። እንኳን ደስ አላችሁ። እናንተ የጌታ የኢየሱስ ናችሁ። ሃሌሉያ። እግዚአብሔር ይባረክ። አይኖቻችን ጨፍነን ጌታ እናመልክ፣ እናመስግን። ሁላችሁም ትኩረታችሁ በሱ ላይ ይሁን። ሃሌሉያ። ዓይን ያላየው ጆሮም ያልሰማው በሰውም ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው። ሃሌሉያ። የወደደን ጌታ እሱን እናመሰግነዋለን። ጥማታችን፣ ረሃባችን፣ ናፍቆታችን የሆነውን ጌታ ከፍ አድርገዋለሁ። አንተ ነህ ረሃቤ፣ ዛሬም የኔ ጥማት አንተ ነህ፣ ዛሬም የኔ ናፍቆት አንተ ነህ። ሃሌሉያ። ምስጋናችንን ይዘን እንቀርባለን። ሃሌሉያ። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ። እናመሰግንሃለን። ክብር ላንተ ይሁን። በማይመች ሁኔታ ጌታን እንፈልጋለን። ጭው ባለው ምድረ በዳ በበረሃም ጌታን ነፍሳችን ትናፍቀዋለች። ሃሌሉያ። የማስቀድምህ አንተን ነው። የምፈልገውና የምራበው አንተን ነው። ምስጋናዬም ላንተ ነው። ጠዋትም ማታም እፈልግሃለሁ እንላለን። ሃሌሉያ። ኢየሱስ ይሁን። ሃሌሉያ
የተቀደሰ እግዚአብሔር ምሕረት ያገኘው ደግነቱን የቀመሰ የዕዳ ጽሕፈቱ የተደመሰሰለት ቀንበሩ የተሰበረለት አፉን ከፍቶ ጌታን ያመሰግናል። ኦ ሃሌሉያ አንተን ወዳ ጥያቄዋ ጥማ ሌላ አይደለም ኢየሱስ ነው ለሷ ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ሌላ አይደለም ኢየሱስ ነው ለሷ ስለዚህ እንደዋላ ውሃ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል እንደዋላ በበረሃ ጥም እንደያዘ ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ውሃ አይደለም ኢየሱስ ነው ለሷ ለዘላለም ጭው ባለው ደረቅ ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ሌላ አይደለም ኢየሱስ ነው ለሷ ለዘላለም እንደዋላዋ ውሃ እንዳማራት በበረሃ ጥም እንደያዘ ልቤ አንተን ይላል ልቤ አንተን ይላል ልቤ አንተን ይላል ልቤ እንደዋላ
አንተን ይላል ናፍቆታችን አንተን ይላል ጭው ባለው ደረቅ ምድረ በዳ ገሰገሰ ነፍሴ አንተን ወዳ ጥያቄዋ አይደለም ኢየሱስ ነው ለእሷ ለዘላለም ጭው ባለው ምድረ በዳ ገሰገሰች ነፍሴ አንተን ወዳ ጥያቄዋ ጥሟ አይደለም ኢየሱስ ነው ለዘላለም እንደ ዋናዋ ውሃ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ንገሩት እስቲ ልቤ አንተን ይላል ልቤ አንተን ይላል አንተን ይላል እንደ ዋላዋ እንዳማረ በበረሃ ጥም እንደያዘ ልቤ አንተን ይላል አንተን ይላል ልቤ አንተን ይላል ሃሌሉያ እናከብርሃለን ዛሬ በማለዳ ምስጋናችንን ይዘን እንቀርባለን። ሃሌሉያ አምልኳችንና አክብሮታችንን በፊት እናፈሳለን። ሃሌሉያ ዝማሬ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘላለም አንተን የሚመስል ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘላለም አንተን የሚመስል በታላቅ ድምፅ አንተን የሚመስል አንተን የሚመስል እናውጃለን። አንተን የሚመስል የለም አንተን የሚመስል የለም እሱን የሚመስል ሃሌሉያ አንተን የሚመስል በታላቅ ድምፅ እናውጀዋለን። አንተን የሚመስል አንተን የሚመስል አንተን የሚመስል የለም የለም አንተን የሚመስል አንተን የሚመስል አንተን የሚመስል እናውጃለን በማለዳ አንተን የሚመስል የለም አንተን የሚመስል አንተን የሚመስል ስለዚህ ምስጋና ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘላለም አንተን የሚመስል ምስጋና አምልኮ ይዤ መጣሁ አንተን የሚመስል አጣሁ ተወደስ ተቀደስ ለዘላለም ሃሌሉያ አንተን የሚመስል በታላቅ ድምፅ አንተን አንተን
አንተ ክብር ይሁን የሚመስላታው አንተን ከፍ ያድርግህ ጌታ ሃሌሉያ ተወደስ እናመልክሃለን ተቀደስ ስለረዳህን ለዘላለም ስላገዝከን ስላበረታህን አንተን ስላስመለጥከን በምስጋና በፊትህ አለን ሃሌሉያ ሕዝብህ ያመሰግንሃል ሕዝብህ ያከብርሃል ሃሌሉያ ታላቅነትህን ያውጃል አንተን የሚመስላታው ተወደስ ተቀደስ ለዘላለም አንተን የሚመስል ምስጋና 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 አምልኮ ነው ይዤ መጣሁት አንተን የሚመስላታው ተወደስ ተቀደስ ለዘላለም አንተን የሚመስል 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 ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር አቻ የለህም ጌታ የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር አቻ የለህም የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በማለዳ ይትመን በፊትህ ላደረገው ነገር ሁሉ ምስጋናዬ ከፍ ብሏል ዛሬ ጠላት እየሰማ ተራራዎችን ሻለን እንዘምራለን እግዚአብሔር አቻ የለህም የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር አቻ የለህም የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በፊትህ ኢየሱስ ያድናል ሃሌሉያ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር አቻ የለህም የኔ ጌታ ወደር የለህም ምስጋናዬ ከፍ ብሏል በፊትህ ምስጋናዬ ከፍ ብሏል በፊትህ እግዚአብሔር አቻ የለህም የኔ ጌታ ወደር
ወደር የለህም ቆመን እናመልከዋለን። ሃሌሉያ እጆቻችንን ዘርግተን ታላቅነቱን እናውጃለን። ቆመን እናመልከዋለን። ሃሌሉያ ከፍ ከፍ በል። ሃሌሉያ 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 የእስራኤል ታቦት ጠላቶች ማርከው አማልክት መሃል ተመትተው አማልክት ሁሉ ሲሰባበሩ ዳጎን ሲውጥ ሲናቅ ባገሩ የእስራኤል ታቦት በአሸናፊነት የእስራኤል ታቦት አማልክት ሁሉ ሲሰባበሩ ዳጎን ሲወድቅ ሲናቅ ባገሩ የእስራኤል ታቦት በአሸናፊነት እግዚአብሔር ይባረክ። አጥንቶቻችንን ያጠነከረ ነፍሳችንን ያረሰረሰ ጌታ ይባረክ። እሱ የዘላለም ጌታ ነው። እሱ የዘላለም አባት ነው። እሱ የዘላለም መሸሸጊያ ነው። ሃሌሉያ
ሃሌሉያ ሃሌሉያ ሃሌሉያ። እናመልከዋለን። አሁንም እንጠጋለን። አይኖቻችን ጨፍነን ትኩረታችን በሱ ላይ ይሆናል። ሃሌሉያ እናከብረዋለን። ሃሌሉያ መጽናናት በዚህ ስፍራ ነው። መታደስ በዚህ ስፍራ ነው። ሃሌሉያ ጠላት ይረገጣል። ኢየሱስ ጌታ ነው። አንዳች ክስ በዚህ ሰዓት ይደመሰሳል። ኢየሱስ ጌታ ነው። ተራራ ይናዳል። በህልውና ውስጥ የማይፈርስ ተራራ የለም። ሃሌሉያ የማይሞላ ሸለቆ የለም። ሃሌሉያ ጌታ መልካም ነው። ሁላችሁም ትኩረታችሁን በሱ ላይ አድርጉ። እናመልከዋለን። አሁንም እናውጃለን። ሃሌሉያ እሰይ የኔ ጌታ ሃሌሉያ ሃሌሉያ የምሕረት ዓይኖች ይከታተሉኛል የበደሌን ብዛት ኢየሱስ ፍቅር ሸፍኖታል። ሐዘንም ሲያጠቃኝ ከጎኔ ሆነሃል። መጽናናቴ ነህ ኢየሱስ አበርትተኸኝ። መጽናናቴ ነህ ኢየሱስ አበርትተኸኝ። የምሕረት ዓይኖች ይከታተሉኛል የበደሌን ብዛት ፍቅር ሸፍኖታል። ሐዘንም ሲያጠቃኝ ከጎኔ ሆነሃል። መጽናናቴ ነህ ኢየሱስ አበርትተኸኝ። መጽናናቴ ነህ ኢየሱስ አበርትተኸኝ። ኦ ተመስገን ኦ ተመስገን ስላረክልኝ መልካም ነገር ስላረክልኝ ድንቅ ነገር ምስኪኑን ረዳኸኝ ከትቢያ አነሳኸኝ። አልችልም እኔ ልገልጽ ውለታ በዛብኝ። አልችልም እኔ ልገልጸው ውለታ በዛብኝ። ኦ ተመስገን ኦ ተመስገን ስላረክልኝ መልካም ነገር ስላረክልኝ ድንቅ ነገር ምስኪኑን ረዳኸኝ ከትቢያ አነሳኸኝ። አልችልም እኔስ ልገልጸው ውለታ በዛብኝ። አልችልም እኔስ ልገልጸው ውለታ በዛብኝ። የምሕረት ዓይኖች ይከታተሉኛል የበደሌን ብዛት ጌታ ፍቅር ሸፍኖታል። ሐዘንም ሲያጠቃኝ ከጎኔ ሆነሃል። መጽናናቴ ነህ ኢየሱስ አበርትተኸኝ። መጽናናቴ ነህ ኢየሱስ አበርትተኸኝ። ኦ ተመስገን ኦ ተመስገን ስላረክልኝ መልካም ነገር ስላረክልኝ ድንቅ ነገር ምስኪኑን ረዳኸኝ ከትቢያ አነሳኸኝ። አልችልም እኔስ ልገልጸው ውለታ በዛብኝ። 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 ምስጋናውን አልረሳውም ምሕረቱንም አልዘነጋውም። ደስ ይለኛል በማዳኑ አመልከዋለሁኝ በየቀኑ። ምስጋናውን አልረሳውም ምሕረቱንም አልዘነጋውም። ደስ ይለኛል በማዳኑ አመልከዋለሁኝ በየቀኑ።
ያረክልኝን ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ አቀርባለሁ በየዕለቱ ያደረገልኝን ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ ስሙን አከብራለሁ በየዕለቱ ምስጋናውን አልረሳውም ምሕረቱንም አልዘነጋውም ደስ ይለኛል በማዳኑ አከብረዋለሁ በየቀኑ ምስጋናውን አልረሳውም ምሕረቱንም ዘነጋውም ደስ ይለኛል በማዳኑ አመልከዋለሁ በየቀኑ ያደረገውን ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ ስሙን አከብራለሁ በየቀኑ ያደረገልኝ ቆጥሬ አልጨርሰውም ተናግሬ ብዙ ነውና ምሕረቱ ስሙን አከብራለሁ ድል የዘጋሃቸው የሕይወት ምዕራፎቼ አንተን ያስታውሶኛል የተዋቸው ቀኖቼ በድል የዘጋሃቸው የሕይወት ምዕራፎቼ አንተን ያስታውሶኛል የተዋቸው ቀን በድል የዘጋሃቸው የሕይወት ምዕራፎቼ አንተን ያስታውሱኛል የተዋጁ ቀኖቼ በሰው ልጆች ሁሉ ፊት ያረክልኝ ታምር እሱ ራሱ ይናገር ስላንተ ይመስክር በሰው ልጆች ሁሉ ፊት ያረክልኝ ታምር እሱ ራሱ ይናገር ስላንተ ይመስክር ስላንተ ይመስክር ስላንተ ይመስክር ስላንተ ይመስክር ስላንተ ይመስክር ኦ ተመስገን ኦ ሆይ ተመስገን ስላረክልኝ መልካም ነገር ስላረክልኝ ድንቅ ነገር ምስኪኑን ረዳህ በትቢያ ነሳህ አልችልም እኔ ስገልጸው ውለታ አልችልም እኔ ስገልጸው ውለታ በዛ ኦ ተመስገን ኦ ተመስገን ኦ ተመስገን ስላረክልኝ መልካም ነገር ስላረክልኝ ድንቅ ነገር ምስኪኑን ረዳኸኝ ከትቢያ ነሳኸኝ አልችልም እኔ ስገልጸው ውለታ በዛ አልችልም እኔ ስገልጸው እስቲ አንድ ጊዜ የምህረት ኃይሎች ተከታተሉኛል የበደሌን ብዛት ፍቅር ሸፍኖታል ሐዘንም ሲያጠቃኝ ከጎኔ ሆነሃል መጽናናቴ ነህ ኢየሱስ አበርትተህ መጽናናት የሆነላችሁ መጽናናቴ ነህ ኢየሱስ አበርትተህ መጽናናቴ ነህ ኢየሱስ አበርትተህ መጽናናቴ ነህ ኢየሱስ አበርትተህ ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋው ዘላለማዊ ፍቅር ነው ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ሲነጋም ሲመሽም ሁልጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ፍቅር እንዴት ይረሳል ያ
ብዘምር ቃላቶች ያጥሮኛል እናገር ቃላቶች ያጥሮኛል ፍቅር ምላሽ ይገኛል ብዘምር ቃላቶች ያጥሮኛል እናገር ቃላቶች ያጥሮኛል ምላሽ ይገኛል አምልኮ ማደሪያህን ይብላው ማሬ ማደሪያህን ይብላው እልልታ ማደሪያህን ይብላው አምልኮ ማደሪያህን ይብላው ማሬ ማደሪያህን ይብላው እልልታ ማደሪያህን ይብላው አምልኮ ማደሪያህን ይብላው ማሬ ማደሪያህን ይብላው እልልታ ማደሪያህን ይገባሃል የኔ ጌታ ሃሌሉያ ይገባሃል የናዝሬቱ ኢየሱስ ሃሌሉያ በሕይወታችን ስለበዛው ቸርነት በሕይወታችን ስላረከው መልካምነት ስለተትረፈረፈው ጸጋ በጌታ በኢየሱስ ስም እናመሰግናለን እንድንዘምር አንደበቶቻችን ስለተከፈቱ ህልውናህ ዛሬ ነፃ ስላረገን ተመስገን አይኖቻችን ተይዘው የነበሩ ስለተከፈቱ ተመስገን አሮጌ ልብሳችን ከላያችን ላይ ስለተነሳ ተመስገን አዲሱን ልብስ ስላለበስከን ተመስገን መታደስ መውጣት መከናወን መሳካት እግዚአብሔር ሆይ ፈቃድን የማድረግ ዘመን በፊታችን ስለሆነ እናመሰግናለን ክብር ተጠቅልሎ ለስምህ ይሁን በጌታ በኢየሱስ ክርስቶስ ድንቅ ስም ጸለይን እግዚአብሔር ይባረክ እግዚአብሔር ይመስገን ደስ ብሏችኋል ጌታ ይመስገን ደስታችን በኢየሱስ ነው አሜን በጌታ ህልውና ውስጥ ነው የትም ቦታ ደስ የማይላችሁ ሰዎች እዚህ ስፍራ ላይ የጌታ ህልውና ውስጥ ፍጹም ደስታ አለ ሊለካ የማይችል ድል አለ እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ እግዚአብሔር ይባረክ ካልደፈርኳችሁ አንድ ጊዜ እልልታና ጭብጨባ ለጌታ ክብር እናደርግ አሁን ለእግዚአብሔር ቤት ስራ መባ የምንሰበስብበት ጊዜ ይሆናል ሁላችንም በእጆቻችን በልባችን ያሰብነውን በእጃችን ይዘን የዕለቱ ዲያቆናት አገልጋዮች ወደፊት ይመጣሉ ሁላችንም እንጸልያለን እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ስም ክብር ላንተ ይሁን ዛሬም በዚህ ስፍራ ደግሞ እንድንገኝ ጤናና ሰላም ስለሰጠን በኢየሱስ ስም ክብር ላንተ ይሁን እኛና እኛ ነገር ስለተጠበቀ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግናለን አሁን በዚህ ስፍራ በሚደረገው ነገር ሁሉ በኢየሱስ ስም አንተ እንድትገለጥ ፍቃድን እንድታደርግ ሁለመናችን አንተ እንድትቆጣጠር ማንነታችን ላንተ እንዲገዛ እኛነታችን አሳልፈን ላንተ ሰጠን ስለ ሁሉም ነገር አንተ ተባረክ አሁንም የሚሰበሰበውን አንተ ባርክልን የሚሰጡ እጆች ሁሉ የተባረኩ ይሁኑ የሌሉ ደግሞ በአንተ በሆነ በረከት የተባረኩ ይሁኑ ስለ ሁሉም ነገር እናመሰግናለን በጌታ በኢየሱስ ክርስቶስ ስም
እንደማደራችሁ። ክብር ለጌቶች ጌታ ይሁን። እግዚአብሔር ስለረዳን የጌታ ስም ለዘላለም ብሩክ ይሁን። አይ ዶንት ኖ እንኳን ምሮ ሮኖ የነገር ሚኪ እሺ ምን እንደሆንኩ አላውቅም። ታትና ጀምሮ እዚህ ጋር ይታያችኋል። በቃ ዝም ብሎ አበጠ። ምን እንደሆንኩ አላውቅም። ስለዚህ እንደው ዝም ብዬ ሙልል ብዬ ስለቆምኩ አይናችሁ እዚህ ላይ ፎከሳችሁ እዚህ እንዳይሆን አደራ። እሺ ውጭ ያለው ስፒከር ይሰማል? ውጭ ያለው ስፒከር ይሰማል? ይሰማል? እሺ ጌታ ቢፈቅድ ለ30 ወይም 35 ደቂቃ ያህል የጌታን ቃል እንካፈላለን። የማካፈልበት ርዕስ ለምትጽፉ ሰዎች ወይም ለምትሉ ሰዎች የማካፈልበት ርዕስ የእውነተኛ ተሐድሶ ወይም የእውነተኛ መነቃቃት መለኪያዎች የሚል ነው። የእውነተኛ ተሐድሶ ወይም የእውነተኛ መነቃቃት መለኪያዎች በሚል ነው ማካፍለው። እንደማላስቸግራችሁ ተስፋ አደርጋለሁ። ሐዋርያት ሥራ ላይ ነው የምናገረው። የቤተ ክርስቲያናችንን ፎከስ እዛ ላይ ነው። ቆመን የጌታን ቃል ብናነብ የምችሉ ሰዎች ደስ ይለኛል። ለእግዚአብሔር ቃል ክብር ቆመን የእግዚአብሔርን ቃል ብናከብር የእግዚአብሔርን ቃል አካፍላለሁ። ከዛ በኋላ ፓስተር የጌታ እራት እንድንወስድ እዚህ ህብረት እንድናደርግ ይረዳናል ማለት ነው። ሁለት ቃሎች ነው ማንበብ የምፈልገው። ምዕራፍ 1 ላይ ያለውን ቃልና ምዕራፍ 19 ላይ ያለውን ቃል ነው። ምዕራፍ 19 ላይ ነው ማተኩረው እኔ፣ ግን ምዕራፍ 1ንም አንብበነው እንድናልፍ ወይም ደግሞ ዋናው ቲሙ ይሄ ነው። የሐዋርያት ሥራ ቲም ይሄ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ከዛ ወዲያ ወደ ምዕራፍ 19 እንሄዳለን ማለት ነው። አግኝታችሁታል? ሰው ሁሉ ሲያነበው ደስ ይለኛል። እኔ የጌታ ቃልሽ 1:8 በጌታ በኢየሱስ ስም አነበዋለሁኝ። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ሶስት ነገር ነው የሚናገረው። ሎኬሽን ይናገራል፣ ፐርፐዝ ይናገራል፣ ምስክሮቼ። ዓላማው ይሄ ነው፣ ምስክሮቼ። እንደገና ቦታው ደግሞ እስከ ምድር ዳርቻ ይላል። ይሄንን ደግሞ ለማድረግ እንድትችሉ መንፈስ ቅዱስ በእናንተ ላይ ምን ያደርጋል? ይወርዳል። ይሄን ማድረግ እንድትችሉ ምዕራፍ 19 ቶሎ እንሂድ። ደስ ይላል። ብዙ ሰው ሃርድ ኮፒ መጽሐፍ ይዟል። ደስ ያሰኛል። እግዚአብሔር ይባርካችሁ። እሺ ምዕራፍ 19 ጥቂት ቁጥሮችን ለማነበው ከቁጥር 1 ጀምሬ እስከ ቁጥር 7 አነብና በኋላ ደግሞ ቁጥር 17 ጀምሮ ደግሞ አነባለሁ። ምዕራፍ 19 ቁጥር 1 እስከ ቁጥር 7 መጀመሪያ አነባለሁ። አጵሎስም በቆሮንቶስ በነበረበት ጊዜ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። በዚያም አንዳንድ ደቀ መዛሙርትን አግኝቶ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን? አላቸው። እነርሱም አልተቀበልንም፣ እንዲያውም መንፈስ ቅዱስ መኖሩን እንኳን አልሰማንም አሉት። ቁጥር 3 ጳውሎስም ታዲያ በምን ተጠመቃችሁ? አላቸው። እነርሱም የዮሐንስን ጥምቀት አሉት። ጳውሎስም የዮሐንስ ጥምቀትማ ራሱ ሰዎች ከእርሱ በኋላ በሚመጣው በኢየሱስ እንዲያምኑ ተናግሯል አላቸው። እነርሱም ይህን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በላያቸው በጫነ ጊዜ መንፈስ ቅዱስ ወረደባቸው። ቁጥር 17 እዛው ምዕራፍ ላይ ማለት ነው። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ
ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ተከበረ። በዚህም የጌታ የኢየሱስ ስም ተከበረ። ካመኑትም ሰዎች ብዙዎች እየቀረቡ ክፉ ስራቸውን በግልጥ ይናዘዙ ነበር። ክፉ ስራቸውን በግልጥ ይናዘዙ ነበር ወይም በግልጥ ተናዘዙ። ቁጥር 19 ሲጠነቁሉ ከነበሩት መካከል ብዙዎች መጽሐፋቸውን ሰብስበው በማምጣት በሕዝብ ፊት አቃጠሉ። ምን አይነት ድንቅ ነገር ነው! ይሄ እኮ የሆነ ነገር ነው መነግራችሁ። የሆነ ነገር እኮ ነው የምናነበው። አቃጠሉ። ትንሽ እናንብብ። አቃጠሉ። ዋጋቸው ሲሰላ 50,000 ብር ያህል ሆኖ ተገኘ። በዚህም ሁኔታ የጌታ ቃል በኃይል እያደገና እያሸነፈ ሄደ። ቀኝ እጆቻችን አጭር ጸሎት እንጸልይ እስቲ። እናመልክሃለን። በዚህ ማለዳ ከጨለማው ስልጣን ነፃ ያወጣኸው ሕዝብ ሊያመልክህ መጥቷል። ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ በስልጣን ጉልበት ለዘመናት የገዛውን አስረግጠህ እግዚአብሔር እንዲያመልክህ የምታደርግ አምላክ አንተ ነህ። አምልጠናል ከጨለማው ከዲያብሎስ ግዛት ወደ ፍቅር ልጅ መንግሥት በብርሃን ገብተናል። ልናመልክን የመጣ ነው። እኔም ድኛለሁ ልንል፣ እኔም ከጨለማ አምልጫለሁ ብለን፣ እኔም ምሕረቱ በስቶልኛል ብለን በዚህ ማለዳ ልንዘምርልህ፣ ልንቀኝልህ፣ ልናወድስህ፣ ልናሞጋግስህ መጥተናል። በኢየሱስ ስም ክብር ለስምህ ይሆን። ክብር ለታላቅነትህ ይሆን። ክብር ለኃያልነትህ ይሆን። ሆኖልን ነው አንተ በከንፈራችን ቃል የምትከብር ከሆነ ጌታ ጨምረን እናከብረሃለን፣ እናደንቀሃለን፣ እናመሰግንሃለን፣ እንባርክሃለን፣ ከፍ እናደርግሃለን። እግዚአብሔር የዘላለም አምላክ በኢየሱስ ስም ክብር ላንተ ይሆን። በጌታ በኢየሱስ ስም የቃል ፍቺና ብርሃን ይብራ። በዚህ ቃል ብርሃን ወደ እያንዳንዱ ሰው መንፈስ ውስጥ ልብን የሚነካ ዘመንን የሚነካ የቀረልንን ዘመን በድልና በኃይል በስልጣንና በጽድቅ በቅድስና በእግዚአብሔር መንፈስ ኃይልና ስልጣን የዲያብሎስን መንግሥት እያፈራረስን መኖር ወደምንችልበት አዲስ ሙላት ውስጥ መግባት ይሆንልን። ቃል በኢየሱስ ስም ይብራ። የቃልህ ኤክስፐርት ማንም የለም፣ አንተ ነህ ጌታ መንፈስ ቅዱስ። አቤቱ እኔንም ሕዝብህንም በኢየሱስ ስም ላንተ ሰጣለሁ። ጊዜው የተባረከ ይሆን። አጋንንቶች በኢየሱስ ስም የተመቱ ይሆኑ። ድንዛዜን የሚረጭ መንፈስ በኢየሱስ ስም ይመታ። በተልኮ ወደዚህ ጉባኤ የመጣ አውሬ በኢየሱስ ስም ይወጋ። የእባቡ ጭንቅላት በኢየሱስ ስም ይሰበር። አዛለሁ፣ በኢየሱስ ስም ይሰበር። ይልቀቅ ይህን ጉባኤ አዛለሁ፣ በኢየሱስ ስም ስልጣን። ሰው ሁሉ የእግዚአብሔርን ቃል በፍርሃት በአክብሮት በመነቃቃት እንዲሰማ እኔም ደግሞ ከሰጠኸኝ እንዳላልፍ ንጹሕንና ጤናማውን እውነት በፍርሃት በመንፈስ ቅዱስ ጉልበት ለሕዝብ እንዳካፍል እርዳኝ። በኢየሱስ ክርስቶስ ድንቅ ስም እግዚአብሔር ይባርካችሁ። እንቀመጣለን። ይቅርታ፣ ልጆች ጉባኤ መካከል ካሉ ባካችሁ የጌታ እራት ቀን ያው ልጆችን ወደዚህ ጠርተን እንትን አንልም። ስለዚህ ወደ ክፍላችሁ እንድትሄዱ ይሁን። መምህራኖችንም ይቅርታ እንጠይቃለን። ስለዚህ ልጆች ወደዛ ሄዱሽ። በጣም አጭር መግቢያ ብዙ ስልጠና ወስዳችኋል፣ ብዙዎቻችሁ ሰጥተናል እኛ። በጣም ግን አጭር መግቢያ እሰጣለሁ። ድንገት ኦንላይን የሚከታተሉ ሰዎች ስላሉ ለነሱም። ጸሐፊው ሉቃስ ነው። ይሄን መጽሐፍ የጻፈው ሉቃስ ነው። የተጻፈለት ቴዎፍሎስ ለሚባል ሰው ነው። ቴዎፍሎስ የሚለው ቃል የግሪክ ቃል ነው። ሰውየው የግሪክ ባለስልጣን ነው። ከሁለት ቃል የተመሰረተ ነው። ቴኦ ማለት አምላክ ወይም እግዚአብሔር ማለት ነው። ፊሊዮ ከሚለው ቃል ውስጥ የወጣ ነው ፊሎስ የሚለው ቃል። ስለዚህ በጌታ የተወደደ ወይም በእግዚአብሔር የተወደደ የሚል ቃል ነው ያለው። ቲሙ 1:8 ላይ ነው ያለው። የሐዋርያት ሥራ ማጥናት ማስጠናት በቤተ ክርስቲያናችን እየተካሄደ ነው ያለነው። ዝም ብለን አይደለም ይሄን ያደረግነው፣ አስበን አልመን እግዚአብሔር እንዲራራልን ተሐድሶ እንዲመጣ ብለን ነው ይሄን እያደረግን ያለነው። ስለዚህ 1:8 ዓላማው ነው። የሐዋርያት ሥራ መጽሐፍ ዓላማ ነው። እያንዳንዱ መጽሐፍ ወደ 1:8 ተጎትቶ ይገባል ማለት ነው። እያንዳንዱ ነገር 3 ነገር ነው እዛ ላይ የምታገኙት። መጀመሪያ እናንተ ምስክሮቼ ትሆናላችሁ የሚለው ፐርፐዝ ነው፣ ዓላማ ነው።
ዓላማ ነው። ይሄንን በየቦታው ነው የምታገኙት። ለምሳሌ ምዕራፍ 1 ላይ አንድ አዲስ ሐዋርያ ተጨምሯል። ማን ነው አዲስ የተጨመረው ሐዋርያ? ማቲያስ። እንደው እግዚአብሔር ይባርክሽ። ማቲያስ ለምን ፐርፐዝ ነው የተጨመረው ብለን ቁጥር 18 ላይ ማቲያስም ከነበሩት ከኛ መካከል የትንሣኤው ምስክር እንዲሆን ነው የገባበት። ዓላማ ምስክር እንዲሆን ሌላ ነገር አይደለም። ስለዚህ ምስክር የሚለው ፐርፐዝ ነው፣ የዚህ መጽሐፍ ፐርፐዝ ነው። ሁለተኛ የምናገኘው ሎኬሽኑን ነው። በኢየሩሳሌም በይሁዳ በኋላ አሳያችኋለሁ እንዴት እንደሄደ። በኢየሩሳሌም በይሁዳ በሰማርያ እስከ ዓለም ዳርቻ ይሄ ቦታን ነው የሚያሳየው። ከኢየሩሳሌም የጀመረው ነገር እስከ ስፔን፣ ድንገት ስፔን ሳይደርስ አይቀርም። አለበለዚያ ሮም እንደደረሰ ግን ሉቃስ ዘግቦልናል ማለት ነው። ይህንን ነገር ለማድረግ የሚያስፈልጋቸው አንድ ነገር ነው፣ እሱም ኃይልን መቀበል። እነዚህ በየጊዜው የሆኑ ነገሮች ናቸው። መጽሐፉን ባጭሩ ኦቨርቪው ላድርግና ምዕራፍ 19 ላይ ነው ማተኮረው ብያችኋለሁ ቅድም። ከ1 እስከ 7 በኢየሩሳሌም የተደረገውን ነገር ነው የሚናገረው። ከምዕራፍ 1 እስከ ምዕራፍ 7 ምስክርነት፣ የመንፈስ ቅዱስ መውረድ፣ ምስክርነቱ ሁሉ ነገር የተደረገው በኢየሩሳሌም ነው። ከ8 እስከ 12 ከኢየሩሳሌም ወጥተው ወደ 3 አቅጣጫ ሄዱ። ወደ ይሁዳ የአሕዛብ ገሊላ አለ፣ የአይሁድ ገሊላ አለ። መሃላቸው ዮርዳኖስ ሰንጥቆ ያልፋል። ያለ ታችኛው ገሊላ ቂሳሪያ ነው። የፊልጶስ ቤት ምዕራፍ 7 ላይ ታገኙታላችሁ። የፊልጶስ ቤት የወንጌላዊ ፊልጶስ፣ ያንን ሪቫይቫል ይመራ የነበረው ወንጌላዊ ፊልጶስ ነው። ከዛ በይሁዳ ሄደ። ከዛ በኋላ ወደ ሰማርያ ከዛ ወደ አንጾኪያ ሄደ ማለት ነው። ወደ 3 አቅጣጫ እንደሄደ ከምዕራፍ 8 እስከ ምዕራፍ 12 ያለው ይነግረናል። ምዕራፍ 13 ጀምሮ እስከ ምዕራፍ 28 የሚነግረን ወንጌል ከአንጾኪያ ተነስቶ ሮም እንዴት እንደገባ። ሮም ጳውሎስ ተፈቷል አልተፈታም ከ2 ዓመት በኋላ የሚል ይሄ ስነ መለኮት ትምህርት ቤት አርጊውመንት አለ። ተፈቶ 6 ወር ስፔን ሄዶ አገልግሏል። ስፔን ገና የምታቆጠቁጥ ምድር ነበረች፣ ዓለም ነበረች፣ ከተማ ነበረች። አንዱ አርጊውመንት ነው። አይደለም፣ እዛው ነው የቀረው ሮም። ጳውሎስ አልተፈታም፣ እዛው ነው የተገደለው፣ እዛው እንደ በግ ተሰየፈ የሚለው ሌላ አርጊውመንት ነው። ምዕራፍ 13 እና ምዕራፍ 14 6 ቤተ ክርስቲያን ተመሰረተ። የመጀመሪያ ሐዋርያዊ ሚስዮናዊ ጉዞ ብለን የምንለው ማለት ነው። በዛ ገላትያ፣ አጣሊያ፣ ደርቤን፣ ልስጥራን ተዋቀሩ። እነዚህ ቸርቾች ተመሰረቱ። ምዕራፍ 15 ሐዋርያት ለስብሰባ ተቀመጡ። ከዛ በኋላ ዲክሪ አወጡ። ጸጋ ፕላስ የሚለውን ትምህርት መቱ ማለት ነው። ጸጋ ፕላስ የሚባል ትምህርት የለም። መዳን በጸጋ ብቻ ነው። ግን 4 ነገር ያስፈልጋል። አዳምጡ። 4 ነገር ያስፈልጋል። ከዝሙት ራቁ፣ ደም ከመብላት ራቁ፣ የታነቀ ነገር ከመብላት ራቁ፣ ጣዖትን ከማምለክ ራቁ። ይሄ የአዲስ ኪዳን ከጸጋ ጋር አብሮ የተሰጠን ነው። ደም የምትበሉ ሰዎች አትብሉ። አዲስ ኪዳናዊ አይደለም፣ ለዚህ ጉባኤ ማለት ነው። ዝሙት የምትሰሩ አትስሩ፣ አዲስ ኪዳናዊ አይደለም ማለት ነው። ይሄንን አሉ ሐዋርያት። ምዕራፍ 15 ይሄን ያሳይናል። ምዕራፍ 16 ወንጌል ወደ መቄዶንያ ሄደ። የፊልጵስዩስ ቤተ ክርስቲያን ተመሰረተች። ሉቃስ ፓስተር ሆኖ ተቀመጠ። ምዕራፍ 16 ተሰሎንቄ ተመሰረተች። ሁለተኛ እንደገና ደግሞ የቤሪያ ቤተ ክርስቲያን ተመሰረተች። ምዕራፍ 18 ከዛ ሚሽናቸውን ጨርሰው ወደ ግሪክ ገቡ። ግሪክ በሁለት ይከፈላል። አካያ የወደብ ከተሞች፣ በላይኛው በኩል ደግሞ ዋና ከተማው አቴና ገቡ እና ሐዋርያው ቅዱስ ጳውሎስ አቴና ገባ። ምዕራፍ 17 አቴና ቤተ ክርስቲያን ተመሰረተ። ምዕራፍ 18 አካያ ገባ። አካያ ገብቶ ቆሮንቶስ አደገኛ ከተማ። ጌታ ቢፈቅድ ወጣቶች ላይ አስተምራለሁ ስለ ቆሮንቶስ 2 ወር። ብትማሩ ጥሩ ነው፣ ይጠቅማቸዋል። ብትማሩ ጥሩ ነው። ቆሮንቶስ መልእክትን አስተምራለሁ በቅርብ ጊዜ ለ2 ወራት ያህል። ስለዚህ አካያ ገቡ። አካያ ገብቶ ጳውሎስ 1 ዓመት ከ6 ወር ተቀመጠ። ከዛ በኋላ ከአካያ ተነስቶ በመንፈስ ምሪት
ወደ እስያ ገባ ማለት ነው። እስያ ኤፌሶን ጠቅላላ እስያ የአውራጃ ከተሞች ናቸው፣ ብዙ ናቸው። በዛ በእስያ ገብቶ የሆነውን ነገር ነው የሚነግረን መጽሐፍ ማለት ነው። እስያ ሲገባ ምን ሆነ? ሐዋርያው ቅዱስ ጳውሎስ ጥሩ ነው አይደል? ጥሩ አይደለም አይደል? እና ታዲያ የምትሉ ጥሩ አይደለ እንዴ? ትንሽ ሐሳቡን እንድታገኙ ያደርጋቸዋል። ምዕራፍ 19 ወደ እስያ ገባ። ኤፌሶን እንደገባ 12 ደቀ መዛሙርትን አገኘ። 12ቱ ደቀ መዛሙርት ከሱ በፊት አጵሎስ እዛ ስለነበረ፣ አጵሎስ ደግሞ የመጥምቁ ዮሐንስ ደቀ መዝሙር ስለነበረ እነዚህ ሰዎች ሆፕፉሊ የአጵሎስ ደቀ መዛሙርት ናቸው። የአጵሎስ ደቀ መዛሙርቶች ናቸው። ከዛ በኋላ ገባ። በኋላ መለስላችኋለሁ። መንፈስ ቅዱስን ተሞላችሁ አላቸው። መንፈስ ቅዱስ እንዳለ ማናቅም አሉ። ከዛ በኋላ ጳውሎስ እጁን ጫነ፣ መንፈስ ቅዱስ ተሞሉ። ከዛ በኋላ ሐዋርያው ቅዱስ ጳውሎስ በአይሁድ ምድር ላይ መነጋገር ከአይሁዳውያን በኤፌሶን ከተማ ላይ እስያን ማዕከል አድርጎ በእስያ ተቀምጦ አርጤምስ የምትባል ትልቅ የክፋት ሰራተኛ ልጅ በኋላ እናያታለን የምትመለክ በአካያ በቆሮንቶስ አፍሮዲቷ ናት የምትመለከው። በሮም ዲያና ትመለካለች። በዚህ አርጤምስ ትመለካለች። እዛ ከተማ ቁጭ ብለው የጌታን ነገር መስራት ጀመረ። ለ3 ዓመት ኒርሊ 3 ዓመት አገለገለ። ካገለገለ በኋላ የሆነውን ነገር ነው የሚነግረን ማለት ነው። ካገለገለ በኋላ የሆነውን ነገር እውነተኛ መንፈሳዊ መነቃቃት ወይም ተሐድሶ በምንድን ነው የሚመዘነው? በምንድን ነው የሚመዘነው? ኢትዮጵያ ውስጥ አለ። በምንድን ነው የምንመዝነው? እኔ ህይወት ውስጥ አለ። በምንድን ነው የምመዝነው? ፋሚሊያችን ውስጥ አለ። በምንድን ነው የምንመዝነው? ወጣቶች ውስጥ አለ። በምንድን ነው የምንመዝነው? በምንድን ነው? በእግዚአብሔር ቃል ነው። ልክ ነው። በምንድን ነው የምንመዝነው? ይኸውላችሁ የሆነውን ነገር ጥቂት ነገሮች 4 ነጥቦች ከምዕራፍ 19 ውስጥ ላሳያችሁ። 4 ነጥቦች። ይህም በኤፌሶን ቁጥር 17 ላይ ነኝ ያለሁት። ይህም በኤፌሶን በሚኖሩት በአይሁድና በግሪክ ሰዎች ሁሉ ዘንድ በታወቀ ጊዜ ሁሉም ፍርሃት ያዛቸው። በዚህም የጌታ የኢየሱስ ስም ምን ሆነ? ተከበረ። የመጀመሪያ የእውነተኛ ሪቫይቫል ወይም የእውነተኛ ተሐድሶ የመጀመሪያው ቁልፍ ነገር የኢየሱስን ስም ማክበር ነው። የመጀመሪያው ነገር በዚህ ከተማ የኢየሱስ ስም ተከበረ ሲል ምን ማለት ነው? ምን ማለት ነው? በዛ ከተማ የምትመለክ አርጤምስ የምትባል ትልቅ አማልክት አለች። በተራራ ላይ ለሷ ለአርጤምስ ቦታ ተሰርቷል። ከዛ ጋር ተያይዞ አጎራ የሚባል በግሪክ ገበያ ሱፐርማርኬት ማለት ነው። ያ ማርኬት ፕሌስ አለ። ተያይዞ እዛ ላይ ትመለካለች። አምልኮ 3 ነገር ነው የሚያደርገው። አርጤምስ እባካችሁ አደራ በጌታ ፍቅር እዚህ ጎግል እንዳታረጉ። እዚህ እቤታችሁ ገብታችሁ አርጤምስ ብላችሁ ጎግል አድርጉ። 16 ጡት ያላት the spirit of fertility and beauty የፍቅር የውበትና የፕሮዳክሽን የዚህ የመራባት አምላክ የምትባል ፈርዘር ሄዳችሁ ማጥናት ከፈለጋችሁ እናቷ the goddess of mother ትባል የነበረች እስያን ትጠብቃለች የተባለች ዙ ከሚባል ጋራ ተጋብታ ባየር ላይ ዙ የሚባል ጋር ተጋብታ ባየር ላይ ዙ ከሚባል ጋራ ተጋብታ ባየር ላይ በሲዶና ምድር ተሙዝ የሚባል ልጅ ወልዳ የሞተባት ይመለክ የነበረ ሕዝቅኤል ምዕራፍ 8 ለተሙዝ ይሰግዱ ነበር። በጣም የሚደንቅ እኮ ነው። እንደው እግዚአብሔር ጊዜና ዘመን ይስጠን እንደዚህ ቁጭ ብለን እንድናወራ። ተሙዝ ይመለክ የነበረ የሲዶን አምላክ ልጅ የነበረ በዛ 3 ነገር ነው የሚደረገው። ሁላችሁ እንደምታውቁት ምግብ ይመጣል፣ ፌሽታ ይደረጋል፣ ከዛ ይገባል። ሴቶቹ እንዳይቀፋችሁ አንዳንዶቻችሁ ሴቶች ካህናቶች ናቸው። በጣም ቢዩቲፉል በጣም ቆንጅዮች ናቸው ሴቶቹ ካህናቶች ናቸው። ለአፍሮዲቱ ከ1000 በላይ ካህን እንዳላት ይነገራል። በኋላ ጎግል አድርጋችሁ አንብቡ ብያለሁኝ። እዚህም ከዛ ያልተናነሰ ወይም ደግሞ 600 የሚሆኑ የሴት ካህናቶች እንደነበሯት ይናገራል።
አርጤምስ። ከዛ በኋላ የሚመጣው ከብት ይታረዳል። የአርጤምስ 16 ጡት ያለው ሐውልት እዛ ቤተ ጣዖት ውስጥ አለ። ከዛ በኋላ ይታረዳል። ሴቶቹ ያንን እንደሚዘው እዛ ጡቶቿ ላይና ብልቷ ላይ ይረጫሉ። ደሙ ሴሌብሬት ያደርጋሉ። ከዛ በኋላ ወዲያውኑ ስጋው ይበለታል፣ ይበላል፣ ይጠጣል። አትኑን ሌት ኑን ሲሆን ከሰዓት በኋላ በረፈደ ከሰዓት በኋላ ስጋው እንዳይበላሽ ከዛ ወጥቶ ወደ አጎራ ይሄዳል። ይሄ በቆሮንቶስ በጣም ታይቷል። ጳውሎስ ከጣዖት ቤት የታረደውን እንብላን ያሉት ማለት ነው ይደረጋል። ከዛ ወደ ኤቭሪባዲ ይዘፍናል። ሲዘፍኑ ለዝሙት ይነሳሳሉ፣ እርኩሰት ያደርጋሉ። ምክንያቱም ስፒሪቱ የምንና የምን ነው ብያቸዋለሁ። በረከት the spirit of beauty and fertility። ስለዚህ ያንን ስፒሪት በሚያደርጉበት ጊዜ ዝሙት በሚያደርጉበት ጊዜ ያ መንፈስ ለሰዎች ፕሮዳክቲቪቲ ይሰጣል ተብሎ ይታመናል። ይሄ የአርጤምስ ስሟ ምስሏ አዳምጡ ባካችሁ፣ ስሟ ምስሏ ክብሯ ከሰማይ እንደወረደ ይታመናል። ቁጥር 1935 የከተማይቱ ዋና ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ። ቁጥር 35 ላይ ነኝ ያለሁት። የከተማይቱ ዋና ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ። የኤፌሶን ሰዎች ሆይ የታላቋ የአርጤምስ ቤተ መቅደስና ከሰማይ የወረደው ምስሏ ጠባቂ የኤፌሶን ከተማ ሕዝብ መሆኑን የማያውቅ ማን ነው? ጨርሻለሁ። ማን ነው? ምንድን ነው የሚለው? የአርጤምስ ምስሏም ክብሯም ይውላችሁ ስሟም ከየት የወረደ ነው? ከሰማይ የወረደ ነው ተብሏል። የኢየሱስን ስም ጳውሎስ በሰበከ ቁጥር የአርጤምስ ስም ወደቀ። የአርጤምስ ስም ወደቀና የኢየሱስ ስም ተከበረ። ይኸው እውነተኛ ሪቫይቫል የሰውን ስም ማክበር አይደለም። እውነተኛ ሪቫይቫል ሰንበዲ ደረጀን ከፍ አድርጎ ማሳየት አይደለም። እውነተኛ ተሐድሶና ሪቫይቫል የኢየሱስን ስም ከፍ ያደርጋል። የኢየሱስ ስም ከፍ ሲል የጣዖታት ስም ይወድቃል። ይሄ ታወቀ። ይወድቃል እኮ የታወቀ ነው። የኢየሱስ ስም ተከበረ። ብዙ ጊዜ የጌታ ስም የተነቀፈበት ዘመን ውስጥ ያለን ይመስለኛል። እኔ ሳስብ አይደል እንደዛ ይመስለኛል። ሶሻል ሚዲያው ምኑ የጌታ ስም የተነቀፈ ይመስለኝ። ግን ጌታ የተሐድሶውን መንፈስ ይልክልናል። ጌታ የተሐድሶውን ኃይል ይልክልናል። ጌታ የተሐድሶውን ቃል ይልክልናል። የዚያን ጊዜ የጌታችን ስም በምድራችን ላይ ከፍ ይላል። የዛን ጊዜ እነዚህ ስማቸው ከፍ ያለ ሰዎች የት ይገቡ ይሆን? ያኔ ያስፈራል። ሁለተኛ እውነተኛ ንስሐና ኑዛዜ ይሆናል። ቁጥር 18 ካመኑትም ሰዎች እውነተኛ ንስሐና ኑዛዜ ይሆናል። ቁጥር 18 ካመኑትም ሰዎች ብዙዎች እየቀረቡ ክፉ ስራቸውን በግልጥ ምን አደረጉ? ተናዘዙ። አይገርምም? ክፉ ስራቸውን ተናዘዙ ማለት ንስሐ ግቡ ምናምን እየተባለ አይደለም እኮ። ከተማይቱ የአመፅ ከተማ ናት፣ የርኩሰት ከተማ ናት፣ የጣዖት አምልኮ ከተማ ናት፣ ልዩ ነገር ያለባት ከተማ ናት። ጳውሎስ የጌታን ቃል በዛ አደረገ። ምን እንዳደረገ በኋላ አሳያችኋለሁኝ። እውነተኛው ተሐድሶ በምን ይመጣል በሚለው ነጥብ ውስጥ ግን ያንን አደረገ ጳውሎስ። የዛን ጊዜ አስደናቂ ነገር ሆነ። ሰዎች ሁሉ እየበረሩ እየመጡ ስለ ክፉ ስራቸው ንስሐ ይገባሉ። እውነተኛ ተሐድሶ ሰዎችን ወደ ንስሐ ይመራል። ይኸው የተሐድሶ መንፈስ እየጠፋ ሲሄድ ሰዎች ከኔ ጀምሮ ሁላችን ደፋሮች ነው የምንሆነው። ደፋሮች እየሆንን ነው የምንሄደው። ለምንናገረው ነገር ደፋሮች እንሆናለን። ለምናደርገው ነገር ደፋሮች እንሆናለን።
እግዚአብሔር ቤት ውስጥ። እውነተኛው ግን የተሐድሶው መንፈስ ሲመጣ የሰው ሁሉ ልብ፣ የሰው ሁሉ መንፈስ በትህትና ይሞላል፣ በንስሐ ይሞላል። ይኸውላችሁ በንስሐ ይሞላል፣ በንስሐ ይሞላል። ይሄ ሜታኖያ የሚለው የግሪክ ቃል ከንስሐ ጋር ተያይዞ ያለው የግሪክ ቃል የአክሽን ቨርብም አለው። የተማራችሁ ትረዱኛላችሁ። የአክሽን ቨርብም ውስጡ አለው። ማለት ዝም ብሎ ግሱ የቴዎሪት የሐሳብ ነገር ብቻ ሳይሆን አክሽን ቨርብ ውስጡ አለው። አክሽን ቨርብ ውስጡ አለው። እነዚህ ሰዎች መጥተው ተናዘዙ ሲባል ዝም ብሎ አይደለም፣ ዝም ብሎ አይደለም። ተናዘዙ ሲባል በጣም እኮ ነው የሚገርመው። ኑዛዜ ለእውነተኛ ተሐድሶ ቁልፍ ነገር ነው። ለዚህ ነው የሰቆቃው ኤርምያስ እነዛ አንደኛና ሁለተኛ ሳሙኤል የተሐድሶ መጽሐፍ፣ አንደኛና ሁለተኛ ነገሥት የነገሥታቱና የነቢያቱ መጽሐፍ፣ አንደኛና ሁለተኛ ዜና የሕዝቡና የካህናቱ መንፈሳዊ ውድቀት የሚያሳይ መጽሐፍ፣ ሁለተኛ ዜና 36 ሲዘጋ በአሳዛኝ ነጥብ ነው የሚዘጋው። እግዚአብሔር ለማደሪያውና ለሕዝቡ ስላዘነ ነቢያትን በየማለዳ እያስነሳ ይልክላቸው ነበር ቃሉን። እነሱ ግን ስብራታቸው እስከማይጠገን ቁስላቸው እስከማይፈወስ ድረስ ቃሉን ናቁ፣ ነቢያቱን አባረሩ ይልና እግዚአብሔርም ናቡከደነጾርን አመጣባቸው። ናቡከደነጾርም ትልቁንም ትንሹንም ሴቱንም ወንዱንም ሁሉንም ሰብስቦ በቤተ መቅደሱ ውስጥ ገደላቸው። እግዚአብሔር አሳልፎ ሰጠው ይላል። አንብቡ ሁለተኛ ዜና ምዕራፍ 36። ከዛ በኋላ ህዝቡ አንድ መዝሙር እየዘመሩ ነው። ይሄን ባይብል ስኩል ሳስተምር አንድ መዝሙር እየዘመሩ ኤካ በዕብራይስጥ እንዴት በመጽሐፍ ቅዱስ ሰቆቃወ ኤርምያስን የዘመሩት ማለት እንዴት ያቺ ልዕልት ሀገር እንዲፈራረሰች እንዴት እያሉ ነው። ልክ 70ውን ዘመን ሲጨርሱ ዳንኤል ላይ እግዚአብሔር የንስሐ መንፈስ አፈሰሰ። ከዛ ዳንኤል እኔም የራሴንና የአባቶቼን ኃጢአት ምን አደረግኩ ነው የሚለው። እስቲ ካላስቸገርኳችሁ ቀስ ብላችሁ ተናዘዝኩ በሉ እስቲ። የማንና የራሴንና የአባቶቼን ኃጢአት። እባካችሁ የንስሐ መንፈስ አይወሰድብን። የንስሐ መንፈስ ቁልፍ ነገር ነው ወገኖች። ከቤተ ክርስቲያን እየራቀ ከሄደ የንስሐ መንፈስ ያቺ ቤተ ክርስቲያን ችግር ውስጥ ትወድቃለች። የንስሐ መንፈስ ከግለሰቦች እየራቀ ከሄደ እነዛ ግለሰቦች ትልቅ ችግር ውስጥ ይወድቃሉ። ብዙዎች እየቀረቡ ስራቸውን በግልጥ ተናዘዙ። ሶስተኛ የተገዙለትን የባዕድ ነገር እንዴት እንዳዋረዱ ታያላችሁ። የተገዙለትን የባዕድ ኃይል እንዴት እንዳዋረዱ ታያላችሁ። ቁጥር 19 ሲጠነቁሉ ከነበሩትም መካከል ጥቂቶች አልሰማውም። ምኖች? ብዙዎች። አይገርምም? ሲጠነቁሉ ከነበሩትም መካከል ብዙዎች መጽሐፋቸውን ሰብስበው በማምጣት በሕዝብ ፊት አቃጠሉ። ዋጋቸውም ሲሰላ 50,000 ብር ወይም ደግሞ ድርሃም። በአሁኑ ዘመን ኤፍ ብሩስ ዘ ኒው ቴስታመንት ሂስትሪ በሚለው መጽሐፉ ላይ 2.5 ሚሊዮን ብር ነው ይላል። 2.5 ሚሊዮን ብር ነው ይላል። እንዴት አገሪቷ በዚህ በጥንቆላ አሰራር የተያዘች እንደሆነ ነው የምታዩት። ሰዎቹ የሚጠነቁሉበትን መጽሐፍ ሁሉ እያመጡ በሐዋርያትና በቤተ ክርስቲያን እግር ስር ምን ያደርጉ ነበር? ያቃጥሉ ነበር። አልቻሉም። ምን ነበረ ቤታቸው ውስጥ? ምን ነበረ ቤታቸው ውስጥ? ይሄን የሚነግረን ራሱ ዲሜጥሮስ ነው። ዲሜጥሮስ ማለት የዚህ የአርጤምስን ምስል እየሰራ በብርቱ ከተማይቱን ይቆጣጠር የነበረ ሰው ነው። ትንሽ ቁጥር እናንብብ። ከቁጥር 23 ጀምሮ እናንብብ እባካችሁን። እሺ ቁጥር 24 እንደውም 23 ብዙ አስፈላጊ አይደለም። ቁጥር 24 እዛው ምዕራፍ 19 ዲሜጥሮስ የተባለ አንድ የብር አንጥረኛ የአርጤምስን ቤተ መቅደስ ምስሎች ክብር ቀጥቅጦ እየሰራ ለሰራተኞቹ የሚያስገኘው ገቢ ቀላል አልነበረም። በጣም ለሰራተኞቹ የሚያስገኘው ገቢ ቀላል አልነበረም። ህዝቡን ጣዖት እያስመለከ ማለት ነው። እሺ ቁጥር 25 እርሱም እነዚህን ሰራተኞችና በተመሳሳይ ሙያ
የሚተዳደሩትን ሌሎቹን ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ሥራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ። ቁጥር 26 ይህ ጳውሎስ የተባለ ሰው ደስ ይላል። ይህ ጳውሎስ የተባለ ሰው ምን አደረገ? ይህ ጳውሎስ የተባለ ሰው በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኘውን በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራልና። እሺ ጨርሻለሁ። ይሄንን የሚለው ማን ነው? ዲሜጥሮስ። ዲሜጥሮስ ስራው ምንድን ነው? ይኸው ትንንሽ አርጤምሶችን ትልቁ የአርጤምስ ምስል ቤተ ጣዖት ውስጥ አለ። ትልቁ የአርጤምስ ምስል ቤተ ጣዖት ውስጥ አለ። የዛን የአርጤምስ ምስል ትንንሹን ከብር እየሰራ ለሰዎች ይሸጣል። ስለዚህ ሰው ሁሉ በየቤቱ ምን አለው ማለት ነው? ጣዖት አለ። ሰው ሁሉ በየቤቱ ጣዖት አለው። ከዛ በኋላ ጳውሎስ መስበክ ጀመረ። በመጽሐፍ ይጠነቁላሉ። ያ ጣዖት ቤታቸው አለ። ሕዝቡ በሙሉ ያንን የእግዚአብሔርን ቃል በተማሩ ጊዜ ያንን ጣዖት እያወጡ መጣል፣ እንደገና የሚጠነቁሉበትን መጽሐፍ በሙሉ አምጥተው ማቃጠል ጀመሩ። ይሄ ጳውሎስ የተባለ ሰው ስራችንን ችግር ውስጥ ጨምሮታል። የት ሲባል ኤፌሶን ብቻ አይደለም፣ በመላው እስያ። ወየው ጌታ ይሄን ዘመን በኢየሱስ ስም ያፍጠንልን። ይሄ ዘመን ስንቶቻችንን በየሰፈሩ ካለ ጥንቆላ ጋር የምንኖረው? ስንቶቻ እግዚአብሔር ይሄንን የተሐድሶ ሰዓት በኢየሱስ ስም ያፍጠንልን። ወገኖች ያፍጠንልን። ይሄን ያደረጉት ይሄንን በምድራችን ላይ አይተናል። እዚህ ቸርች ስንት የጥንቆላ የጨሌ ምናምን ሲቃጠል አይቻለሁ። እኔ በ80ዎቹ ስንት ሲቃጠል አይቻለሁ። አሁን ደግሞ ሌላ እናያለን። እኔ ረጅም ዓመት ገርጂ ነው የኖርኩት። ገርጂ አካባቢ የምትኖሩ ሰዎች የምናገረውን ነገር በደንብ ታውቃላችሁ። ገርጂ አካባቢ አንድ ትልቅ ህንጻ አለ፣ ወደ 46 መሄጃ ወደሚባለው ወደ ወፍጮ ቤት መዞሪያ ላይ። እዛ ህንጻ ላይ 4 ቸርች አለ። ስንት አልሰማችሁም? 4 ቸርች አለ። ከስሩ ደግሞ 3 ናይት ክለብ አለ። ቀን ቸርቾቹ ይጨፍራሉ። ስለ ቃሉ ይቅርታ፣ ቀን ቸርቾቹ ይጨፍራሉ፣ ማታ ናይት ክለቦቹ ይጨፍራሉ። ለኔ ነው ናይት ክለብን የማይዘጋ ቸርች አይደለም። እዛ ሆኖ ይሄ እውነተኛ ነገር ነው። ይሄ እውነተኛ ነገር ነው የምነግራችሁ። ወገኖች ምን እያሰብን ነው? እውነተኛው ሪቫይቫል በሰዎች እጅ ያለውን ጣዖት በሙሉ አራገፈ። ጳውሎስ ምንም የተናገረው ነገር የለም። ጣዖታችሁን ጣሉ አላለም። ከተማይቱ የአጋንንት አሰራር ያለባት መሆኗን ለማወቅ የኤፌሶንን መጽሐፍ ማንበብ ይበቃል። የአየሩ ላይ አለቃ ያለው እዛ ነው። የአየሩ ላይ አለቃ የተባለው ያለው ኤፌሶን ከተማ ነው። ጳውሎስ ግን አሽመድምዶ ስትራክቸራቸውን ሁሉ ሰብሯል። ይሄንን ደግሞ እናነባለን። ከዛ ውስጥ አቃጠሉ። አራተኛውን ነገር ልናገርና ከዛ በኋላ ጥቂት ነገር ተናግሬ ልሰብስብ። ቁጥር 20 በዚህ ሁኔታ የጌታ ቃል በኃይል እያደገና ምን እያደረገ ሄደ? እያሸነፈ ሄደ። ይህንን ለመረዳት ከይቅርታ ጋራ የእንግሊዘኛው NIV የሚናገረው ልናገር ለመረዳት እንዲያመቸን። The word of the Lord spread widely to grow in power ይላል። የጌታ ቃልም በስፋት ምን ሆነ? ተሰራጨ። spread widely ተሰራጨ። አይገርምም? የጌታ ቃል ተሰራጨ፣ እንደገና ያድጋል፣ ያሸንፋል። የማን ቃል? የጌታ ቃል። ይሄንን የምታገኝ ሐዋርያት ሥራ 13:48 ሁሌ ልቤን ይነካኛል። 13:48 ምን ይላል? ከሃይማኖትም ሰዎች ብዙዎች ለእምነት የታዘዙ ሆኑ ይልና ለእግዚአብሔርም ቃል ክብር ሰጡ ይላል። አይገርምም? ለእግዚአብሔር ቃል ምን? ለእግዚአብሔር ቃልም የሆነውን ክብር እኮ ያጣንበት ዘመን ይመስለኛል። ሳስበው ያጣንበት ዘመን ነው። ታውቁም?
ሰዎች እየተሰበከ ጌም እንደሚጫወቱ ታውቃላችሁ? ጉባኤ መሃል አናያቸው፣ ልናያቸውም አንችልም፣ ልናያቸውም አያስፈልግም። ሰው በእግዚአብሔር ፍርሃት ተሞልቶ ካልመጣ ቤት ውስጥ የእግዚአብሔርን ቃል ሽቶ ካልመጣ፣ የእግዚአብሔር ቃል ክቡር ነው፣ ኃያል ነው። ክብር ልንሰጠው ይገባል። ክብር የምንሰጠው በምንድን ነው? አይገርምም? ክብር የምንሰጠው በምንድን ነው? በማክበር፣ በፍርሃት፣ በመንቀጥቀጥ። አይገርምም? ለእግዚአብሔር ቃል ክብር ማንም ያካፍል። አሁን እነዚህ ወጣቶች ናቸው። ለምሳሌ እዚህ ጋር ያሉት አሁን እነ በረከት እነ ናቲ ምናምን፣ አሁን ደግሞ እድሜ እንዳልጠራ ማን ነው ከአራታችሁ ትልቅ? እሺ ታሜ ነው ይሄ ነገር ብቻ ማንም ይሁን ሲያካፍል በትሁት ልብ ማዳመጥ እንዴት ፈውስ መሰል። ሰው የእግዚአብሔርን ቃል ይዞ ሲቆም፣ ሰው በጉባኤ መካከል እጁን በኪሱ ከቶ ሲወጣ አያሳዝናችሁም? አያሳዝንም ወይ? ያሳዝናል። ምን እስከምንሆን ነው የምንጠብቀው? ይሄን ያህል ራቁት ሆነናል ማለት ነው እንዴ? ለእግዚአብሔር ቃል ክብር ሰጡ። እውነተኛ ሪቫይቫሎችን ወይም ተሐድሶችን በዚህ በአራቱ መመዘኛ መመዘን ኢየሱስን ያከብራሉ ወይ? ማንም ይነሳ ኢየሱስን ያጎላሉ ወይ? እኔ አይደለሁም ኢየሱስ ብሎ ይጮሃል እንዴ ያ ሰው ብዬ ነው ማሰብ ያለብን። የመጀመሪያው ነገር። ሁለተኛው ነገር ሰዎችን ወደ ንስሐ ሊድ የሚያደርግ ስፒሪት አለ ወይ እዛ ውስጥ? ሰዎች ለንስሐ ያመኑ ያላመኑ ለንስሐ የተነቃቁ ራሳቸው ትሁቶች ነገር አለ ወይ? ሶስተኛ የባዕዳንን ግዛት የሚያስጥል ነገር አለ ወይ? አራተኛ የጌታ ቃል ይከበራል ወይ? እነዚህ ነገሮች እንዴት መጡ? ጳውሎስ ሶስት ነገር ነው ያደረገው። ወደ መጀመሪያ ወደ አነበብኩላችሁ ልመለስ። እነዚህን ሰዎች ሰበሰበ ጳውሎስ። 12ቱን ሰዎች አገኘ። 3 ወር ሙሉ ከአይሁድ ሸንጎ ጋር መነጋገር ጀመረ። ነገሩ አልሆነም። ስለዚህ ሌላ ሜተድ ቀየረ ማለት ነው። ጢራኖስ ከእነዚህ ሰዎች አንዱ ነው ይባላል። ከ12ቱ ደቀ መዛሙርት አንዱ ሳይሆን አይቀርም እና ሆል ያለው አዳራሽ ያለው ሰው ነው፣ የመማሪያ አዳራሽ። ወደዛ ወደ ጢራኖስ ትምህርት ቤት ደቀ መዛሙርቱን ይዞ ሄደ። ከዛ በኋላ ፖል ያደረጋቸው 3 ነገሮች ናቸው። የመጀመሪያው ሐዋርያው ቅዱስ ጳውሎስ ያደረገው ነገር እናንተ ሰዎች ሆይ መንፈስ ቅዱስ አላችሁ ሆይ ሲላቸው፣ ለምንድን ነው የሚኖረን ብለው ቢሉት፣ ያለ መንፈስ ቅዱስ አዳምጡ፣ ያለ መንፈስ ቅዱስ የጌታን ዓላማ ያለ መንፈስ ቅዱስ በኤፌሶን ከተማ አምናችሁ ብቻ መኖር አትችሉ። መንፈስ ቅዱስን ተሞላችሁ ሆይ ሲላቸው እንዳለም አናውቅም አሉት። ከዛ በኋላ ስለ መንፈስ ቅዱስ አስተማራቸው። መንፈስ ቅዱስ ጌታ ኢየሱስን ተክቶ የመጣ አብንና ወልድን የሚያከብር ለኛ ቁልፍ የሆነ አምላክ ነው። ለአገልግሎት የምንፈልገው ሳይሆን አምላክ ነው። ይኸው የመለኮትን ውክልና ይዞ አብንና ወልድን ወክሎ እሱን ኢየሱስን ለማክበር የእሱን ሥራ ግሎሪፋይ ለማድረግ በመካከላችን ያለ ነው። ያለ መንፈስ ቅዱስ ሊሆን በመንፈስ ቅዱስ ነው እውነተኛ ተሐድሶ የሚመጣው። ቀስ ብለን መንፈስ ቅዱስ እንበል። አልሰማዋችሁም ግን እኔ እንድትጮሁ ሳይሆን ብዙም አይናገር ሰው ስላለ መንፈስ ቅዱስ እንበል እስቲ። ያ መንፈስ ቅዱስ አንደኛ ያደረገው። ሁለተኛ ያደረገው ነገር ወደ ጢራኖስ ትምህርት ቤት ወስዶ እነዚህን ሰዎች ቁጭ አድርጎ ማስተማር ጀመረ። ትክክለኛ ሪቫይቫል የሚመጣው በእግዚአብሔር ቃል ትምህርት ውስጥ ነው። በእግዚአብሔር ቃል ትምህርት ውስጥ ነው። ብዙዎቻችን የምናውቀው በ904 ወይም በ1904 የተነሳውን ብዙዎቻችሁ ታውቃላችሁ። ሪቫይቫል በአሜሪካ ምድር ትልቅ ሪቫይቫል ነው የተነሳው። የተመዘገበ ነው፣ በብዙዎች የተጻፈለት ነው። ያ ሪቫይቫል ግን ብዙ አልሄደም። በ1924 ወይም 25 መጀመሪያ ላይ የኦንሊ ጂሰስ ትምህርት ከዛ እንደወጣ ታውቃላችሁ? ሰምታችሁኛል ወንድሞች እህቶች? የኦንሊ ጂሰስ ትምህርት ከዛ ነው የወጣው። ከሪቫይቫል ውስጥ ትምህርት አልነበራቸውም። እነዛው ቁጭ ብለው የሐዋርያት ሥራን መጽሐፍ ሲያነቡ ሲያጠኑ ድንገት የእግዚአብሔር መንፈስ መጣ። 1 2 እያደረገ ነካቸው። ከዛ በኋላ ወጡ። የበሰለ የእግዚአብሔር ቃል ትምህርት አልነበራቸውም።
ቁጭ ብለው የሚማሩበት ነገር አልነበራቸውም። ራሳቸውን ለማስተማርም ለመማርም አሳልፈው የሰጡ አልነበሩም። ስለዚህ ብዙ የሐሰት አስተምሮዎች ከዛ ነው የወጡት። ያም ነገር አልቀጠለም እንዳነሳሱ። የእግዚአብሔር ቃል ትምህርት ቁልፍ ነገር ነው። የእግዚአብሔር ቃል ጥናት ቁልፍ ነገር ነው ለመነቃቃት። ስንት ሰውን ዛሬ ማለዳ የእግዚአብሔርን ቃል አንብቦ መጥቶ ይሆን? ስንት አይንዱ ዝም ብላችሁ እኔ እጅ እንድታወጡ አይደለም አደራ። ግን ስንት ሰው እንደው አንብቦ መጥቶ ይሆን? አሁን በጣም ዘመኑ ሰልጥኖ ሞባይላችን ላይ እንኳን ጥቅስ ይመጣልናል አይደል? ልክ አይደለው? በብዙዎቻችን ዴይሊ ብሬድ የሚባል ነገር አለ፣ ምናምን ዴይሊ ዲቮሽን የሚባል ብዙ ነገር ይመጣል። እነዛን እንኳን አንብበን አሰላስለን ራሳችንን ለዛ ነገር ዴዲኬት አድርገን ብንመጣ ምን አለ? ወገኖች የእግዚአብሔር ቃል የሪቫይቫል መምጫ ወይም የተሃድሶ መምጫ የሪስቶሬሽን መምጫ ትልቅ ቁልፍ ነገር ነው የእግዚአብሔር ቃል ትምህርት። ሶስተኛው ጸሎት ነው። ለእነዚህ ሰዎች ይጸልይ ነበር ሐዋርያው ቅዱስ ጳውሎስ። ኤፌሶን ምዕራፍ 1 ላይ ሄዶ ማየት ነው። የልቦናዎቻችሁ አይኖች ምን እንዲሆኑ እንዲበሩ፣ የርስቱ ባለጠግነት ምን እንደሆነ እንድታቁ፣ የኃይሉ ታላቅነት ምን እንደሆነ እንድታቁ። ያንን ስታቁ አየር ላይ ያለውን አለቃ ትጠላላችሁ፣ ትንቃላችሁ እያለ ይጋደልላቸው ነበረ። በሐዋርያው ቅዱስ ጳውሎስ አገልግሎት በመጽሐፍ ቅዱስ የምናውቃቸው በራእይ መጽሐፍ እነዛ 7ቱ ቤተ ክርስቲያን የተመሰረቱት ያኔ ነው። የቆላሲያስ የኢያራ ቤተ ክርስቲያን የተመሰረቱት እነ ሎዶቅያ እነማን በዛን ዘመን ነው። ጳውሎስ ከኤፌሶን እያሰለጠነ በሚልካቸው ሰዎች ነው የተመሰረቱት። እውነተኛ የወንጌል ምስክርነት ነበር። አራተኛው ይሄ ነው። እውነተኛ የወንጌል ምስክርነት ነበር። ባለፈው 3 ሳምንት ወይ 4 ሳምንት እዚህ መጋቢ አበራ በሰበከ ጊዜ ትራክት ይዘን የሄድን ሰዎች እኔ ይዤ ሄጃለሁ። የሄዳችሁ ሰዎች እስቲ እሺ፣ ማንም ሰው አልወሰደም ያልኩት እኔ ትራክት ይዛችሁ የሄዳችሁ ሰዎች የዛን ቀን በቃ ይሄ ሰው ነው የወሰደው። 1000 ምናምን ትራክት አዘጋጅተን ምንም አይደለም። ወንድሞችና እህቶች ትራክት ቁጭ ብሏል። ወንጌልን መስከር እሱ በግድ ሳይሆን በነፍሳት ፍቅር እግዚአብሔር ይንካል። በማሳሰቢያም አይሆንም። ይሄ ወንጌልን ይመሰክር ነበር። እነዚህ አራቱ ቁልፎች ለተሃድሶ መምጣት ምክንያት ናቸው። መንፈስ ቅዱስ፣ ጸሎት፣ የእግዚአብሔር ቃል ትምህርትና የወንጌል ምስክርነት። እነዛ አራቱ ደግሞ መለኪያዎቻችን ናቸው። እግዚአብሔር ይርዳን። የጌታን እራት የምንወስድበት ጊዜ ነው። ፓስተር ወደዚህ ይመጣል። በጣም በማስተዋል እንውሰድ። በንስሐ መንፈስ ሆነን የጌታ እራት